السلام عليكم ورحمة الله وبركاته. ودنا تكبراتو يا شيكالا ميدا ቁጥር 2 ቤተሰቦቼ ኑ አብረን ኦንላይን ስራ እንስራ ክፍል 1 ነው ይዤላችሁ የመጣሁት። ከመጀመራችሁ በፊት ግን ሰብስክራይብ አድርጉ። የማይሰራ ሰው ግን እንገርፋለን ብለን አስበናል። ግን ያው የማይሰራ የለም። ለብዙዎቻችሁ ቀለል እንዳደርግልኝ እያንዳንዱ ሰው ሹት ስክሪን ከምልክ ይህ ስራ ያቀልልኛል ብዬ ነው የምሰራላችሁ ማለት ነው። እንዴት ነው የሚያቀለው ስራውን? እዚህ ጋር ስክሪንሾቱን እያንዳንዷ እንዴት እንደምትከፍቷት ይዤላችሁ ስለምመጣ ለእናንተ ቀላል ነው። ከዛ በፊት ግን ማድረግ ያለባችሁ ሸቃላ ሚዲያ ክፍል 2ን ወይም ቁጥር 2ን ሰብስክራይብ ማድረግ ነው የሀገሬ ልጆች። ባረከላሁ ፊኩም። አሁን እነግራችኋለሁ። በደንብ ነው ቪዲዮውን የሰራውላችሁ። ይህን ቪዲዮ ካያችሁ ምንም አይነት ጥያቄ አይጠብቅባችሁም። እንዴት ደግሞ የሰራችሁትን ሪሲፕት ላላችሁ ገንዘቡን እንዴት ትቀበላላችሁ? እሱን ክፍል 2 ላይ ይዤላችሁ የምመጣ ይሆናል። ነገር ግን በክፍል 1 ይዤላችሁ የመጣሁት ምንድነው እንዴት አድርጋችሁ አፑን ካወረዳችሁ በኋላ እንዴት እንደምትከፍቱ ነው። ከከፈታችሁ በኋላ ሳምንት ቆይታችሁ ከሳምንት በኋላ ብትመጡ ቦነሱን ሳትጠቀሙበት ይሰለቻችኋል። ስለዚህ ስትከፍቱት ማታ ቢሆን ይመረጣል። ለምን? በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ላይ ያበቃል። ከምሽቱ 1 ሰዓት ላይ ያበቃል የውሎ። ከዛ በኋላ እስከ ነገ ማታ ድረስ 24 ሰዓት አላችሁ። በዚህ በ24 ሰዓት ውስጥ ከናንተ የሚፈልገው የ2 ሰዓት ላይቭ ነው። እንዴት አድርጋችሁም ስሩት። በየ30 ደቂቃው 4 ጊዜ ግቡ። ለምሳሌ ማታ ገባችሁ፣ ፈጅር ላይ ገባችሁ፣ ቀን ገባችሁ፣ አሱር ላይ ገባችሁ፣ 4 ጊዜ ገባችሁ። ነገር ግን 30 ደቂቃ ተጠቅማችሁ ነው። ይህ የሚያገለግላችሁ ለ7 ቀን ብቻ ነው። ከ7 ቀን በኋላ ግን ቦነሱ ይነሳና በቀጥታ ምን ይሆናል? ቦነሱ ከተነሳ በኋላ የ1 ሰዓት ያደርገዋል። እሺ በአንድ ቀን የ7 ቀኑ ቦነስ ስንት ይሰጣል ብትሉ በአንድ ቀን እንደገባችሁ 10 ሺህ 20 ሺህ ፖይንት ይሰጣችኋል። ኦኬ 10 ሺህ ፖይንት ዋጋው ስንት ነው? እሱን ቀስ እያላችሁ የምታዩት ይሆናል። ያንንም አስረዳችኋለሁ። ኦኬ ግን ይሄንን የሚሰጣችሁ ለ10 ቀን ብቻ ነው። በደንብ ጥራት የሌለው ላይቭ ምናምን ከሰራችሁ ደግሞ በ4 ቀኑ በ5 ቀኑ ያነሳባችሁ ይሆናል። ያነሳውና ምን ያደርጋችኋል? ቀጥታ እንደ በፊት እንደ ቆዩት ሰሪዎች የ1 ሰዓት ያደርግባችኋል። ስለዚህ ቦነሱ ስለማይጎዳችሁ ይጠቅማችኋል። ማበረታቻም ስለሆነ ለሴቶች ነው። ለወንዶች ግን ላይቭ አይከፍትላቸውም። የሆነ ኮይን ፕሮሰስ አጠራቅመው ፓርቲ ሰርተው ነው መክፈት የሚችሉት። ስለዚህ እድሉ በብዛት ለሴቶች ነው። ይሄንን አፕ የምሰራው ተሸፋኝ ሁኔ ነው ወይ የምትይ ሴቶች ካላችሁ፣ አዎ ተሸፋኝ ሆኖ መስራት ይቻላል። እንደዚህ ደግሞ እንትናችሁ እንደዚህ ብቻ አድርጋችሁ መስራት ይቻላል። ማንነታችሁ እንዳይታወቅ የምትፈልጉ ማለት ነው። እና ብዙ አይነት ስራውን የሚያቀሉ ለእናንተ ቀላል የሆኑ አሰራሮች አሉት። አበዛሁባችሁ። በቴሌግራም፣ በዋትስአፕ፣ በኢሞ በማንኛውም ሊንክ ሲላክላችሁ ሊንኩን መጀመሪያ ክሊክ ስታደርጉት ከሚያመጣው ጀምሬ እኔ ሙሉ ቪዲዮ ሰርችላችኋለሁ። እዚህ ቪዲዮ ላይ ነው ማስገባላችሁ ማለት ነው። ግን ከዛ በፊት ደግሞ ፖፖ ላይ የምትሰሩ ካላችሁ ይህ አፕ አይቀበላችሁም። ስለዚህ እዛው ላይ ስሩ። እዛ አሻራ ሰጣችሁ እዚህ ላይ የዛኛውን አሻራ ስለሚያወጣባችሁ መስራት አትችሉ። ስለዚህ ማድረግ ያለባችሁ ወይ ከዛ በደንብ ማሰሩ ከሆነ ሎጋውት ብላችሁ ማስጠፋት ትችላላችሁ። 1 ሁለተኛ ደግሞ በቃ አልሰራበትም ምናምን በዛ ምናችሁ የምትሉ ከሆነ እንደዚሁም ዘግታችሁ ወይም ከፍታችሁ አሻራ ያልሰጣችሁ ከሆናችሁ ይሄኛው አሻራ መሰጠት ግዴታ ነው። አሻራ ለምን ያገለግላል መሰላችሁ? ገንዘባችሁን በኋላ ዊዝድሮ ስታወጡ ያወጣችሁትን ገንዘባችሁን ለማውጣት ቁጥር ብትሳሳቱ
እናንተ ህጋዊነታችሁን አረጋግጦ እናንተ መሆናችሁን የፊታችሁን አሻራ አይቶ ነው ገንዘባችሁን የሚሰጣችሁ ወደ ባንክ ትራንስፈር ስታደርጉ። አንደኛ። ሁለተኛ ደግሞ ስልካችሁ ቢሰረቅ አካውንታችሁን እንደያዘ ሌላ ሰው ያንቺን አካውንት ዊዝድሮ አድርጎ የሰራሽውን ገንዘብ እዛ ላይ ያለው ልውሰድ ቢል አንተነትህን እስኪ ማረጋገጫ ፊትህን አምጣ ይላል። በቃ በዚህ ምክንያት ብቻና ብቻ ነው አሻራ የሚጠይቀው። ቪዲዮውን አበዛውባችሁ። ቀጥታ ወደ ክፍል 1 ሙሉ እስከ መጨረሻው እዩት። በደንብ አድርጌ ነው የሰራሁት። አሪፍ ነው፣ ይጠቅማችኋል። ተከታተሉ። ያከበብኩትን እናንተ የምትነኩት ነው። ሀባይቢ በደንብ ተከታተሉኝ። ያከበብኳትን ብቻ ነው የምትነኩት። እንግዲህ እዚህ ጋር ስትነኩት ሊንኩን ይሄን ነው የሚያመጣላችሁ ማለት ነው። ዳውንሎድ ካደረጋችሁ በኋላ ከዛ በኋላ ጎግልን ትመርጣላችሁ። ደግምላችኋለሁ። ሊንኩን ከከፈታችሁ በኋላ ይሄንን ያመጣላችኋል። ከወረደ ይሄን ትነኩትና ምን ያመጣላችኋል። ከዛ በኋላ የእናንተን ኢሜል ከሌላችሁ ትከፍታላችሁ። ከዛ በኋላ ጾታችሁንና እኔ የምልክላችሁን ኮድ ትሞላላችሁ ማለት ነው። ፊሜል የሚለውን ፒንኩን ትጫኑታላችሁ። ይሄን ያመጣላችኋል ከዛ እንደወጣችሁ ማለት ነው። ይህ ማለት እንግዲህ ሌሎች ሰዎች የሚስተናገዱበት ነው። ለእናንተ ግን ብዙ ጊዜ ወደ ሚሴጅ ቦታ ነው ያከበብኩትን ትነኩታላችሁ ከስር። እሱን ስታከቡት እንደዚህ ሚሴጁ ይሄ ከዚህ ያስወጣችኋል ማለት ነው። ያከበብኳትን ስትነኳት ቀጥታ ወደ ኖርማል ቦታ ፕሮፋይላችሁ ይወስዳችኋል። እዚህ ጋር ፕሮፋይል ነው የምታደርጉት። እንግዲህ አከበብኩበት ላይ ነክታችሁ እዚህ ጋር ደግሞ የመደመር ምልክቱን ነክታችሁ ከስር ያለው መጀመሪያ ላይ ያስተካከላችሁበት ያው ጾታችሁን የወንድ እና የሴት መሆኑን ታረጋግጣላችሁ። ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ። ዋናው እሱ ነው። ከዛ ማይ ኤጀንሲ የሚለው እንደዚህ ይመጣላችኋል። ያከበብኩት እዚህ ጋር ደግሞ የኤጀንሲ ቁጥር መጀመሪያ ላይ የሞላችሁትን ቁጥር እዚህ አንጥታችሁ ትሞላላችሁ ማለት ነው። የኤጀንሲ ቁጥራችሁን ግዴታ ነው እዚህ ጋር ስታስገቡት ያከበብኩበት ቦታ ላይ። ከዛ በኋላ ክሊክ ታደርጋላችሁ። ከስር የእናንተ ኤጀንት ያው ኤጀንት ሪሃና ወይም ሸቃላ ሚዲያ ብሎ ያመጣል ማለት ነው። ኮድ ቁጥር ይሄ ነው። ሁሉም ሰው ለሚከፍተው ሰው በዚህ ኮድ መሰረት ይመዘገባል። ሲቀበለው ያው እንግዲህ ኮንግራ የሚል መልእክት ያስቀምጣል ማለት ነው። ከዛ በኋላ አሻራ መስጠት ላይ ይሄዳል። ያከበብኩትን ይነካና ሰውየው የፊቱን አሻራ በላይኛው ላይ ወደ ቀኝ ወደ ግራ በማዞር ፊቱን ብቻ እንዳነሳ ያደርጋል። ትክክለኛ ማንነቱን ከወሰደ በኋላ ራሱ አውቶማቲክ ያጠፋል ማለት ነው። እንግዲህ እንደዚህ ራይት ያመጣላችኋል። አሁን ከፍታችሁ ኤጀንሲ ተመዝግባችሁ ጨረሳችሁ ማለት ነው። ቀጥታ የላይቭ ስራ ይጀምራል። እንግዲህ የቪዲዮ ምልክቱን ይህን ቀስት ያለውን ትነኩታላችሁ። እንደ አማራጭ እንደዚህ ያመጣላችኋል። ከዛ ምንድን ነው የሚለው ስታርት ላይቭ ነው። ስታርት ላይቭን ከነካችሁ በኋላ ቀጥታ ወደ ላይቭ ይወስዳችኋል። በዛ ሰዓት ላይቭ ለመግባት ዝግጁ ናችሁ ወይ ብላችሁ ራሳችሁን ጠይቃላችሁ። ኮንፈርም የሚለውን ስትነኩት ላይቭ ያስገባችኋል። ግዴታ ግን ማታ ከ1 ሰዓት ጀምራችሁ 24 ሰዓት ስለሚሆን የ2 ሰዓት ላይቭ መስራት አለባችሁ ማለት ነው። ይሄን ከነካችሁ በኋላ እንደዚህ ያመጣላችኋል። ሁለተኛውን ኦንላይን ዚስ ታይም የሚለውን በዚህ ሰዓት እገባለሁ የሚለውን ትመርጣላችሁ። ይሄንን ከመረጣችሁ በኋላ በቃ ላይቭ ገባችሁ ማለት ነው። እንግዲህ በዚህ መልኩ ክፍል 1ን ሰርቼላችኋለሁ። ክፍል 2ና ደግሞ የእናንተን ጥያቄ የምሰራላችሁ ይሆናል። በዚያ ውጤታማ እንደምትሆኑ ተስፋ አደርጋለሁ። መልካም የስራ እድል። ሸቃላ ሚዲያ እንግዲህ ቪዲዮና ፓርቲ ምርጫ አለ። እዚህ ጋር የምትገቡት ምንድነው ቪዲዮ ነው። ፓርቲ የሚለውን መንካት የለባችሁም። ቪዲዮ ነው። ከዛ ጎ ላይቭ የሚለውን ትነኩታላችሁ። ቀጥታ ላይቭ ትገባላችሁ። ማንም ሰው አይመጣም፣ ግን አፑ እናንተ ጋ ነው። በቃ ግንኙነቱ እናንተ ነው የሚፈልጋችሁ። ለአንድ ሳምንት ፊልተር ከፈለጋችሁ ከዚህ ትመርጣላችሁ። ለአንድ ሳምንት ወጥራችሁ 7 ቀን 2 ሰዓት ትገባላችሁ ማለት ነው። ሰዓቱ የተቆራረጠ ቢሆንም በቀን 4 ጊዜ በ30 ደቂቃ ልትገቡም ትችላላችሁ። በዛ መልኩ ራሱ ሰዓቱን ቆጥሮ ያጠራቅምና እየሰራችሁትም በ2 ሰዓት ውስጥ ይሰጣችኋል። ሪሴቭ የሚለውን ነክታችሁ ያንን ደግሞ ክፍል 2 በደንብ አድርጌ እንዴት ገንዘባችሁን እንደምታዩና እንደምታወጡ የምሰራላችሁ ይሆናል። ሸቃላ ሚዲያ ክፍል 2ን ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ጠቃሚ እየጠቀመኝ ነገር ለእናንተ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ የሀገሬ ልጆች።